እደውላለሁ የሚለው? አይ እሷ አላማዋ ይመስለኛል እኔ እናንተ አብረን እንዳንሆን ነው። በቃ አሁን እየገባኝ ነው። እኔ ምን ብያችሁ ነበር? እንግዲህ ተመልካቾቼ ምን ብያችሁ ነበር? እስከ መጨረሻው ቆዩ ከኔ ጋር። እዩ እያስመሰለች ነው። እኔ ምን ብያችሁ ነበር? ቤት ተገዝቶላታል፣ እንግዲህ አስቤዛ ለልጁ ይቻልለታል፣ ሁሉ ነገር እንኳን ተብላ አልፋታም ትላለች ብዬ ነበር። እንግዲህ አትፋታም ልጅቷ፣ ሁን ብላ ነው የመጣችው። እዩ ሃይሚና ብሩክን አለ አይደል ለመበጥበጥ ሁን ብላ የምታረገው ነገር ነው። ሁን ብላ ማለት ነው። እኔ ስንት ጊዜ ልንገራችሁ፣ ስንት ጊዜ እሷ ቤት ስለገዛላት ምንም ነገር ብታረግ ምንም ነገር ብትሰጣት ብሩኬ አትፈልግም። ሃይሚና አንተ አብራችሁ እንድትሆኑ አትፈልግም። እዩ አትፈልግም ነው የምላችሁ። እንዴ አይገባህም አንተ? መች ነው የምትረዳው? መች ነው ብሩኬ ግን የሚገባ እንዴ? የሆነ ሰዓት ጉድ ነው የምትሰራ። ምን አለኝ በል። ወይኔ ምን ነው እንደዚህ ባላረኩ ኖሮ ትላለህ። ልጅቷ ምንም ብትንከባከብ ሶፋ ብታነጥፍ ምንም ብትሰጣት ምንም ነገር ብታረግ አትፈልግም። ይኸው ነገረች እኮ አሁን አብረኸኝ እንድንኖር ነው የምፈልገው አለች እዩ። እኔ ግን የሃይሚ ትዕግስት በጣም ስታሳዝን። ሃይሚ ፍቅራችሁ ደስ ይላል እኮ ብሩክና ሃይሚ ሲሆን የሆነ ደስ የሚል ፍቅር አላቸው፣ ይዋደዳሉ። ሃይሚ በጣም ትወዷለች፣ ብሩክም እንደዛው ይወዳታል። ብሩኬ አሁን ለልጁ ሲል ነው አለ አይደለ? ለልጁ ሲል ዲኤንኤ ይደረግ ትላላችሁ። ተቀበለ እኮ አመነ፣ በቃ አመነ። እኔ ራሱ ከዚህ በፊት ዲኤንኤ ይደረግ እያልኩኝ ነበር። ከዚህ በፊት አመነ ነው የምላችሁ። ልጁ አምኖ ተቀብሏል እኮ በቃ የሱ ልጅ እንደሆነ አምኖ ተቀበለ። ስለዚህ ልጅቷን ማራቅ አለበት። ምንም ነገር ብትሰጣት ምንም ነገር ብታረግ ብሩኬ አትፈታህም፣ አትፋታም። ሃይሚ የማይሆን ነገር ውስጥ ነው ሃይሚ የከተትካት። ሃይሚ ግን ትዕግስቷ የዛ ሰዓት ፌንት ነቀለች። የሆነ ሰዓት በድንጋጤ ድጋሚ ችላው እሱን ተቋቁማ ልጅሽን ላሳደግልሽ እኔ ብላት ብዙ ነገር ብላ አሁን ድጋሚ ፊት ለፊቷ እኔና አንተ አብረን መኖር አለብን፣ ካልሆነ አዲስ አበባ አብረን እንመለስ ምን አዴ በቃ አትፈታም ነው መለ ብሩኬ። አንድ መላበል የሆነ ልጅቷን መላበል። ሃይሚን አንተ ምትፈልጋት ከሆነ ብሩኬ እኔ ልንገርህ እቺን ልጅ ቶሎ አሰናከል። የምሬን ነው። ከዚህ በፊት ተናግሬያለሁ ተመልካቾች። የሆነ ነገር ልሰራ ነው የመጣችው ሃይሚና ብሩክን ለማራራቅ እንዴ አለ አይደለ? እንደዛ ነው በቃ ሐሳባቸው እንደዛ ነው ተመልካቾች። የእሱን አስቦ ነው ሁኔታው። እንደ ድራማ ነገር አለ አይደለ? ልጅቷ እንደ ድራማ ነገር ናት። እዩ ምሰራው ነገር እንደዛ ነው። እና ተመልካቾቼ በባለፈው በሰጣችሁኝ ፍቅር በጣም አመሰግናለሁ። ላይክ ሰብስክራይብ ስላደረጋችሁ እወዳችኋለሁ፣ አከብራችኋለሁ። እንግዲህ አሁንም ላይክ ሰብስክራይብ ማድረጎን እንዳረሱ። ደስ ያላችሁን አስተያየት መስጠት ትችላላችሁ። ሁላችሁም ሀገር ውስጥም ያላችሁ ውጭ ያላችሁም እንግዲህ ፈጣሪ ያሰባችሁትን ነገር ያለማችሁትን ነገር እንድታሳኩ ፈጣሪ ያርጋችሁ። ሀገራችሁ መጣችሁ በሰላም ኖራችሁ የምትፈልጉትን ነገር እንድታረጉ ፈጣሪ ያርጋችሁ ነው ማለት። እንግዲህ እናንተ አስተያየት ኮሜንት ላይ እስኪ ጻፉልኝ። እናንተ የተሰማችሁ ነገር ምንድነው? ምን ቢስተካከል ይሻላል? ደስ ያላችሁ ነገር ኮሜንት ላይ መጻፍ ትችላላችሁ ተመልካቾቼ። እንግዲህ እኔ እንደምለው እዩ ምንም ቢሰጣት ምንም ቢደረግላት ሃይሚና ብሩክን አለ አይደለ ለማራራቅ ነው ሐሳቧ። ሃይሚ ብሩክን በጣም ስለምትወደው በጣም ነው የምታፈቅረው ብሩክን። ለዛ ነው አለ አይደል አየች በባለፈው ቪዲዮ እንኳን አብሮ እያወሩ ሲጫወቱ ፍቅር እያሳለፉ አሪፍ ጊዜ እያሳለፉ ነበር። እዩ በሽቃለች፣ ውስጧ እዩ በሽቃለች። ሃይሚ ደግሞ አልቻለችም፣ የምታረገው ጠፋት። አሁን ጭራሽ ቤት እንትን አለላት፣ ቤት ገዛላት፣ ለልጅቷ አስቤዛ ይችላል። ምን ፈለገች? እኔ ለዛው ማላ አይደለ ልጇ በቃ ልጁ ራሱ አትመስለኝም። የብሩኬ ልጅ አይደለች። እስኪ የምትሉ ሁላችሁ ላይክ እያረጋችሁ የብሩኬ ልጅ አይደለች የምትሉ ኮሜንት ላይ እስኪ እናንተ ደስ ያላችሁ ስለ እዚህ ጋር ያልኩበት መሰረት በቃ የሆነ ነገር ልትሰራ የመጣች ልጅ ይመስለኛል። ብሩኬ ግን አምኖ ተቀብሏል። ልጄ ናት ብሎ አምኖ ተቀበለ። ግን እቺ ግን አልፋታም ብላለች። እንግዲህ በቅርቡ የሆነ ነገር ስሙ። ብሩክ ከእዩ ጋር የሆነ ምን አለ በሉ ከሃይሚ ጋር በጣም እንትን ይባባላል አይደለ? እዩ የሆነ ነገር ታረጋለች ልጁን። ምን አለ በሉ የሆነ ነገር አድርገታው ለትንሽ ጊዜ ከእዩ ጋር ይሆንና ድጋሚ ወደ ሃይሚ ይመለሳል። ተመልካቾቼ በቅርቡ ወደ እዩ ምን አለ በሉ ከእዩ ጋር ድጋሚ ከእዩ ጋር አብሮ ይሆናሉ ለተወሰነ ጊዜ ለልጁ ሲል ምናምን። ከዛ የሆነ ሰዓት ደግሞ ድጋሚ ወደ ሃይሚ ይመለሳል።
በቃ ጨዋታው እንደዚህ ነው። እኔ ተረድቼዋለሁ፣ ገብቶኛል። እዩ ቀመር ነው የምታስበው የሆነ ነገር ለማድረግ ብሩኬን ወደ እሷ ለማምጣት አለ አይደለ? ከሃይሚ ለማራቅ ስለ ሃይሚ ማይሆን ነገር ለብሩክ እየነገረችው በቃ አብሮ እንዳይሆኑ ለማጋጨት ነው የመጣችው እዩ ማለት ነው። እና እንደዛ ነው። ይሄ ነገር ደግሞ በቅርቡ እናየዋለን። በቅርቡ የምናየው ይሆናል ነው የምላችሁ። ሁላችሁንም እንግዲህ እወዳችኋለሁ ቤተሰቦቼ፣ ሁላችሁንም እወዳችኋለሁ። እናንተ ደስ ያላችሁን የራሳችሁን አስተያየት መስጠት ትችላላችሁ። እንግዲህ ለቤቱ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረግዎን እንዳረሱ። እንግዲህ በቀጣይ ባበዱ ቀልዶች፣ ባበዱ ነገሮች፣ በቀጣይ በአሪፍ ቪዲዮዎች፣ በአሪፍ መረጃ ስለና ሃይሚ ስለነ ብሩክ የምናወራ ይሆናል። ይሄ ነገር ይከሰታል፣ ለታሪክ ይቀመጥ። ላይክ ማድረጋችሁ እንዳትረሱ፣ ሼር እያደረጋችሁ ለታሪክ ይቀመጣል። ምን አለ እስከምትሉ ድረስ እና እንደዛ ነው። ቻው ቻው።